እንደገና ሁለት ሰዎች ደግሞ ለዚህ አራያ ሆነውኛል የኦሮሞን ጉዳይ ላይ እንዳነሳ አንደኛው በዓሉ ግርማ ነው በዓሉ ግርማ በረቀቀ ዘዴ የኦሮሞን ጥያቄ ያነሳ ነበር በኢትዮጵያ ደራሲያን ታሪክ ውስጥ የኦሮሞን ጥያቄ በቅድም ያነሳ በዓሉ ግርማ ነው በዓሉ ግርማ እናቱ ኦሮሞ ናት የሊባቡር ሰው ናት አትችልም አማርኛ በአስተርጓሚ ነው አማርኛ የምትናገረው ያቃቸዋለሁ በጣም ቆንጆ ሴት ናት እናቱ አንቺ በማለቴ ይቅርታ እንደሱ ነው ወደው አንቱ አልልም ብዙ ጊዜና የበዓሉ ግርማ የመጀመሪያ መጽሐፉን ሲጽፍ ካድማስ ባሻገር ላይ እናቱን የቀረጻት ሉሊት ታደሰ ብሎ የእናቱን ገጸ ባህሪ ግን ሉሊት ታደሰ አበራ ወርቆ የሚባል ቦይፍሬንድ ይዛ ከሱ ጋር ስትጀምር አንድ ቀን ለሊት ነገረችው ስሜ እኮ ጫልቱ ነው አለችው አይሆንም ለንዳንቺ ያለ ቆንጆ ሴት ጫልቱ የሚል ጫልቱ ቶሎሳ ነው ሰው አስተዋውሳለሁ ጫልቱ ቶሎሳ አይሆንም ስለተባለ ነው ሉሊት ታደሰ የተባልኩት ብላ ለአበራ ወርቁ ነገረችው በጣም ነው የተገረምኩት ነው ያቺን የመሰለች ቆንጆ ከፍተኛ ሚስጥር አላት ያ ሚስጥር ምንድነው ማንነቷ እንድትደብቅ መገደዷ ነበር ይሄንን በዓሉ ግርማ የመጀመሪያው ደራሲ ነው ዛሬ ነው በግልጽ ጻፍኩት እንጂ ቡርቃ ዝምታ ወይ ጫልቱ እንደሄለን በግልጽ ወጣ እንጂ በዓሉ ግርማ ነው መጀመሪያ የጻፈው ቀጥሎ ኦሮማይ ላይ አነሳ እንደገና የኦሮሞያን ጉዳይ የኦሮሞን ህዝብ ጥያቄ ጉዳይ ኦሮሞ ህዝብ ትግል ላይ እንዳለ ፍንጭ ሰጠ ታደሰ ቆርቾ የሚባል ሰው አመጣ የሉሊት ታደሰን አባት ደግሞ አመጣው እዛ ታደሰ ቆርቾ የሚባል በሚስጥር መሳሪያ ሲያመላልስ ይዘረገፍበትና ኃይለ ማርያም ያየዋል ማለት ነው የኦሮሞ ሰዎች ትግል ላይ እንዳሉ እንደገና ፍንጭ ይሰጠን ነበር በዓሉ ግርማ በጣም አርቆ ተመልካች ነበር ጸጋዬ ገብረ መድህን እንደዛ ነው ስለ አቴቴ ባክብሮት እንድናስብ ያደረገን ሰው ነው አቴቴ ጥንቆላ ነው አይደለም ጥንቆላ አይደለም ጸጋዬ ገብረ መድህን በጊዜው በሚፈቅድለት መጠን ታግሏል እነኚህ ሁለቱ ደራሲዎች በእውነቱ በጣም ማከብራቸው ኦሮሞዎች ናቸው አራያም ሆነውኛል የኦሮሞን ህዝብ ትግል በስነ ጽሁፍ የኦሮሞን ህዝብ ጥያቄ በስነ ጽሁፍ መመለስ እንደሚገባ አራያ ኦሮሞ ህዝብ እንደ መሬት ነው ይሸከማል የኦሮሞ ህዝብ እንደ ሰማይ ነው ጥላ ይሆናል የኦሮሞ ህዝብ ግን ስትነካካ የተነሳ ቀን ማዕበል እስቲ ከዚህ ተነስተ ሰሜን ውስጥ ሰፍራለሁ ኖራለሁ ብትል ማንም አኖር ስለዚህ ኦሮሞ በወንበር ላይ እንዲቀመጥ ኦሮሞ መንግስት እንደሆነ በራሱ አገር እንዲገዛ አይፈልጉ ይሄ የተፈናቀለን ህዝብ ምን አይነት ስትራቴጂ እንደሰራ ተመልከቱ ይሄ የተፈናቀለ ህዝብ የት ነው ሄደው ወለጋ ነው ይመጣ ለሙስሊም መስጊድ ሰርቶ ሰጠ አምልኩበት ስገዱበት ብለው ለኦርቶዶክስ ቤተክርስቲያን ሰጥቶ መጥቶ ቀድሱበት ብለው ለጴንጤ አድራሽ ሰርቶ ሰጥቶ አምልኩበት ብለው ከወሎ የመጣ ወለጋ የገባ ወለጋ መሬት ማን የኢትዮጵያ የኦሮሞ ነው የኢትዮጵያ የሚል ነገር የለም ኢትዮጵያዊ ኢትዮጵያ ነው አንድ ላይ ያለን እንጂ መሬታችን የኦሮሞ